አንድ ንፍጣም ሞቶ ቀብር አለብኝ አንድ አፍታ ቀብር ይመጣሉ የመልመጃ 3 ቁጥር 9 ባለሙያ አማክራችሁ ሰርታችሁ ጠብቁኝ ግማሽ ሰዓት አይፈጅብኝም መመለሳለሁ ሊለን ይችላል አንድ ቀን የንፍጣም ወላጆች ስለመጡ ቢሮ አነጋግሬ እስከመጣ ከ10 ያልበለጠ ገጥሞ ወይም ደግሞ ካንድ ከመቶ ባልበለጠ ቃል ስለፈለጋችሁት ነገር ጽፋችሁ ጠብቁኝ ንፍጣም ወላ ሳጽፊ ጠብቂኝና ያሳይሻለሁ ያዳንሽ እሺ አለ መምህር ታከለ ተማሪ መቶ ቃል የሚለው ተስፋ አስቆርጦት የቻለውን ለመስራት ይታገላል ክፍሉ በጫጫታ ተሞልቷል አንተ በእናት የማትፈልጊው አንድ ቃል የሆነ ቃል ንገሪ በእናት ሸሬሶዬ ከዴስክ እየሄዱ አዳዲስ ቃላት መፈለጉ ትርምስ ፈጥሯል ንፍጣሙላ ሰራችሁ አለ መምህር ታከለ ድንግ ግብት ብሎ ክፍሉ በጸጥታ ተሞላ የመምህር ታከለን ጥያቄ ተከትሎ አንድ እጅ እንደ ሰንደቅ ዓላማ ከፍ አለ ቴዲ ቶማቶ ነበር እጁን ያወጣው ቴዎድሮስ የክፍላችን የአማርኛ ትምህርት ጎበዙ ተማሪ ነው እኛ ግን ቶማቶ እያልን በቅጽል ስሙ ነው የምንጠራው ጉልት ቲማቲም ምናምን ስለሚሸጥ ነው ቶማቶ ያለው እሺ ንፍጦ ሰርታል አዎ ምንድነው የጻፍከው ግጥም ባለስቲ አውቶፍቶ ንፍጣ እሺ አለ ቴዲ ቶማቶ ወረቀት የያዘበት እጁ እየተንቀጠቀጠ ንፍጣም ነው ርዕሱ አለ አንብብ ዝም ብለህ መጀመሪያ ጉንፋን ከቶ አይራቀን ደጋግሞ ያጥምቀን ያንፍጠን ደጋግሞ ያንፍጠን በጎርፍ ይጠራርገን በንፍጥ የተሞሉ አንጎሎች ይጽዱልን ታፕ አረገነኛ አንብቦ ሲጨርስ የመምህር ታከለን አይነሱ አይታረገ ንፍጣም እኮ ነሽ እንጂ ደህና ትሞክራለሽ ብሎ በጉንፋን የሚያነባው አፍንጫውን በመሐረቡ ከተራረገ በኋላ ንፍጣሙላ አሁን ይሄ ያነበበው ነገር ገብቷችሁ ነው ያጨበጨባችሁት ይሄ ሁሉ ጭብጨባ ተበርኪ በያልሽ ብትዙ ከደስኩ ተበርኪ ዛሬ ካልተቀጣችሁ አጨብጫቢው ናችሁ ነው መቀሩ ተበርኪ ንፍጣ ተበርኪ ሁላችንም ተንበረከከ አጨብጫቢ ከመሆንም ዳን